የዛሬው የህልም ፍቺ የሚሆነው በህልማችሁ አረንጓዴ ሎሚ ማለምን የሚሰጠውን ፍቺ እናያለን። ቢጫና አረንጓዴ ሎሚ አብዛኛውን ዘርዘር የማደርገው በአረንጓዴ ሎሚ ዙሪያ ነው። አረንጓዴ ሎሚዎችን፣ ዛፎችን በአጠቃላይ ይሄን ማየት የሚሰጠውን ፍቺ እናያለን። ቢጫ ሎሚ ደግሞ ማለም አንዳንድ ጠቀስ አድርጌያለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተከታተሉ። እሺ አሁን እንደ መግቢያ ነው። አረንጓዴ ሎሚ የህልም ትርጓሜ የተመልካቹን ወይም ያላሚውን መልካም እድልና በእርምጃዎች ውስጥ ስኬትን ያሳያል። አረንጓዴ ሎሚን በህልም ማየት ህልም አላሚው በዚህ ዓለም ላይ ያለውን ጽድቅ ስራ፣ ለቀጣዩ ዓለም መልካም ስራንና ሌሎችን ለመርዳት ያለውን ፍቅር ያሳያል ማለት ነው። አረንጓዴ የሎሚ ዛፍን ላላገባች ሴት በህልም ውስጥ ማየት ደግሞ የጋብቻዋ ጊዜ መቃረብን ወይም ደግሞ ልታገባ እንደሆነ ያመላክታል። አረንጓዴ የሎሚ ዛፍ ሲዘራ በህልም ያየ ማንኛውም ሰው እንግዲህ የሎሚን ዛፍ ስተክሉ ወይም ስትዘሩ ማንኛውም ሰው በህልሙ ከተመለከተ ይሄ ፍቺ ምንድነው? አዲስ ፍሬያማ ፕሮጀክት ጅማሬን የምትጀምሩት ፕሮጀክት ወይም ስራ ከእሱ ላይ ትልቅ ገንዘብ ትርፍ እንደምታገኙ ያመላክታል። ማንኛውም ሰው የሎሚ ዛፍ ሲተክል ከተመለከተ አዲስ ስራ፣ አዲስ ቢዝነስ ውስጥ፣ አዲስ ፕሮጀክት ውስጥ ይገባል። ከዛ ከገባው ደግሞ በጣም ትርፋማ ገንዘብ ያገኛል ማለት ነው። አንድ ወንድ ሰው በህልም ውስጥ አረንጓዴ ሎሚ ሲበላ ማየለም ትልቅ የምግብ አቅርቦት እንደሚያገኝ ምልክት ነው። ያኔ ብዙ የተትረፈረፈ ምግቦች፣ የተትረፈረፈ መተዳደሪያ ይኖረዋል ማለት ነው። ነገር ግን አንዳንድ ከባድ ጥረቶች ያስፈልጋል። እንግዲህ በቀላሉ መተዳደሪያ ወይም ገንዘብ እንደማያገኝ ነው። ከከባድ ጥረት በኋላ የሚያገኘውን ብዙ የምግብ አቅርቦት፣ የመተዳደሪያ አቅርቦትን ያመላክታል። ኦኬ፣ አረንጓዴ ሎሚ ደግሞ ታማሚ ሰው ከበላ ወይም ታካሚ ሰው ከበላ ከበሽታው እንደሚድን ይገልጻል ማለት ነው። ሌላኛው ህልም ፈቺ ደግሞ አረንጓዴ ሎሚ ሲታለም ስኬትንና የተፈለገው ግብ ላይ መድረስንም ያመላክታል ብለው ፈተውታል። አረንጓዴ ሎሚ በህልም ውስጥ ማየት ህልም አላሚው ወደ ከፍተኛ ደረጃ ላይ መድረሱንና ወደ ስኬታማና ፍሬያማ ፕሮጀክት ውስጥ ወይም ስራ ውስጥ እንደሚገባ ይገልጻል ማለት ነው። አረንጓዴ ሎሚ ነጋዴ ሰው ከሆነና በህልሙ አረንጓዴ ሎሚን ካለመ ይሄ ፍቺ ምንድነው? በሀብቱ ላይ የበለጠ ትርፍ እንደሚያገኝና የንግዱ እንደሚስፋፋ፣ በስራው ላይ ውጤታማ እንደሚሆን ያመላክታል። በእውነታው ነጋዴ የሆነ ሰው አረንጓዴ ሎሚ ካለመ በቃ የንግዱ ስራው ይስፋፋል ማለት ነው። አረንጓዴ ሎሚ በህልም ማየት ምናልባት ይሄኛው ፈቺ ደግሞ ሊያስጠነቅቅ ይችላል ብለው ፈተውታል። ምክንያቱም በህልም አላሚ ህይወት ውስጥ ጭንቀትና ችግር መንስኤ ወይም የችግርና የጭንቀት መምጣትንም ሊያመላክት ይችላል ብለው ይሄንኛው ፈቺ ደግሞ አብራርተዋል ማለት ነው። አሁን ወደ ምን እንገባለን መሰላችሁ? ያላገባች ሴት ልጅ በህልሟ ውስጥ አረንጓዴ ሎሚ ካለመች ወይም ተማሪ ከሆነች እና በህልሟ አረንጓዴን ሎሚ ማየት በትምህርቷ ውስጥ ስኬትንና የላቀ ደረጃን እንደምታገኝ ያመላክታል። ይቺ ያላገባች ሴት ልጅ አረንጓዴ ሎሚን በህልም ውስጥ ካየች ይህ ወደ እሷ የሚመጣውን ስራ ወይም ደግሞ ትልቅ ወርቃማ እድል ያመላክታል። እድል ወደ እሷ ይመጣል። ያንን እድል መጠቀም አለባት ማለት ነው። ላላገባች ሴት አረንጓዴ ሎሚን ካየች የሚመጣ እድል አለ። ያንን እንድትጠቀም ያስረዳታል። ይቺው ያላገባች ሴት በህልም ከአንድ አረንጓዴ ሎሚ ጋር ማየት ወይም ደግሞ አረንጓዴ አንድ ፍሬ ብቻ ራሱ ማየት ለሳይንስ፣ ለእውቀትና ለባህል ፍላጎት ያላትን ጥልቅ ፍቅር ያሳያል። ለሳይንስ እንደዚህ፣ ለባህል እንደዚህ ነገሮች ላይ በጣም ፍቅር እንዳላት ይገልጻል። አንድ ሎሚ ከተመለከተች አረንጓዴ ሎሚን በህልም ውስጥ ማየት ንጽህናንና ጥሩ መንፈስንና ለሌሎች ፍቅርንም ይገልጻል ማለት ነው። ለአላገባች ሴት አሁን ደግሞ ባለትዳር ሴት አረንጓዴ የሎሚ ዛፍን በህልም ውስጥ ካየች ይሄ በቅርብ ውስጥ እርግዝና እንደሚከሰት ያመላክታታል። በዚህችው ባለትዳር ሴት በህልሟ ውስጥ ያለው አረንጓዴ ሎሚ ምናልባት ትዕግስቷን፣ በጎነቷን እና መልካም ባህሪያቶቿንም ሊገልጽ ይችላል ማለት ነው። ለባለትዳር አረንጓዴ ሎሚን በህልም ውስጥ ማየት አረንጓዴ ሎሚን በህልም ውስጥ ማየት የተትረፈረፈ ገንዘብ ወደሷ እንደሚመጣና ለባሏ የኑሮ በሮች እንደሚከፈቱም አመላካች ነው ለባለትዳር። እንዲሁም ደግሞ ባሏ በህልም አረንጓዴ ሎሚ ሲሰጣት ባለትዳር ሴት በህልሟ ከተመለከተች በህይወታቸው ውስጥ አዎንታዊ ለውጦችና መልካም ደስ የሚል ዜና ወይም የምስራች እንደምትሰማ ያመላክታል ለትዳር ሴት ማለት ነው። አሁን ደግሞ የምናየው ለነፍሰ ጡር ሴት ፍቺው ምንድነው ነው።
አንዲት ነፍሰ ጡር ሴት አረንጓዴ ሎሚ ስትገዛ ማየቷ በእርግዝና ወቅት በእርግዝናዋ ሰዓት ጥሩ ጤንነት እንደሚኖራትና የተረጋጋ ጤና ሊኖራት እንደሚችል ያመላክታል። ይቺው ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች ሴት በህልሟ አረንጓዴ ሎሚ ካየችና የሎሚው ደግሞ የተጎዳ የበሰበሰ የተበላሸ ከሆነ ይህ ምናልባት የጤና ችግሮች ወይም ደግሞ ከባድ ልጅ አወላለድ ወይም ምጧ እንደሚጠና ሊያመላክት ይችላል ማለት ነው። የተበላሸና ወይም የተጠራመሰ የደረቀ ሎሚ ከተመለከተች ማለት ነው። ይቺው ነፍሰ ጡር ሴት በህልሟ በዛፎች ላይ ዛፎችን የአልማ አረንጓዴ ሎሚዎችን ማየት ከዛፎች የአረንጓዴ ሎሚ ዛፎችን በህልም ከተመለከተች ይህ ፍቺ ምንድን ነው? እያጋጠማት ያለውን የመረጋጋት እንዲሁም ደግሞ ስለ እርግዝና እወልዳለሁ፣ መጥፎ ነገር ያጋጥመኛል፣ ምጥ ይጠናብኛል፣ ምጥ ይገራልኛል እያለ የሚያስጨንቃትን ሀሳቦች በሙሉ አስወግዳ ተረጋግታ የመውለጃዋን ቀን እንደምትጠብቅ ያመላክታል። አሁንም ነፍሰ ጡር ሴት በህልም ውስጥ አረንጓዴ ሎሚ ስትመለከት ጥሩና ጻድቅ መልካም ወንድ ልጅን መውለድ ሊያመላክታት እንደሚችል ይገልጻል። ያው ፈጣሪ ነው የሚያውቀው፣ ግን እንደ ህልሙ የአረንጓዴ ሎሚ ዛፍን መመልከት ወይም ደግሞ አረንጓዴ ሎሚን ማየት ወንድ ልጅን እንደምትወልድ ሊገልጽ ይችላል ማለት ነው። የተፈታች ትዳር የፈታች ሴት ደግሞ በህልሟ ውስጥ አረንጓዴ ሎሚ ማየትና ትኩስና ፍሬያማ ከነበረ ስትመለከተው ይሄ ፍቺ ምንድነው? ወደ እሷ የሚመጣውን ገንዘብና ምግብ እንዲሁም ደግሞ የኑሮ ስራ ሊያመላክት ይችላል። እንዲሁም ደግሞ ከድሮ ባሏ የነበረባትን ግፊትና ጫና ካሳ የሚያካክስ መልካም ነገሮች ወደ ህይወቷ እንደሚመጣ ይገልጻል ማለት ነው። ይቺው የተፈታች ህልም አላሚ የበሰበሰ ወይም የደረቀ አረንጓዴ ሎሚዎችን በህልሟ ካየች ይህ ፍቺ ምንድነው? ጭንቀትና ሀዘን እንደሚያጋጥማት ያስጠነቅቃል ማለት ነው። በህልም ውስጥ ሳይበሉ አረንጓዴ ሎሚዎችን መመልከት እንዲሁ ብቻ መመልከት አዲስ የተረጋጋ ህይወት ጅማሬ ምልክት ነው ለተፈታች ሴት። የህልም ፈቺዎች እንደሚሉት በህልም አላሚ ህይወት ውስጥ የበሰሉ አረንጓዴ ሎሚዎችን በህልም ማየት ለመጪው ነገር አዳዲስ ተስፋንና ከእሱ ጋር የሚመጣውን ስኬትና እንዲሁም ደግሞ በረከት ያመላክታል ብለው ፈተውታል ለተፈታች ሴት ማለት ነው። አሁን ደግሞ አንድ ወንድ በህልሙ አረንጓዴ ሎሚ ሳልም የሚሰጠውን ፍቺ እንመልከት። አንድ ወንድ በህልም ውስጥ አረንጓዴ ሎሚን ካየ ከስራው ብዙ የገንዘብ ትርፍ እንደሚያገኝ ያመላክታል። ስራ ይሰራል፣ ከሚሰራው ስራ ደግሞ ብዙ ትርፋማ እንደሚሆን ይገልጻል ማለት ነው። ይሄ ወንድ ባለ ራዕይ በህልሙ አረንጓዴ ሎሚ ካየና በእውነታው ታማሚ ከሆነ ይህ በቅርቡ መልሶ እንደሚያገግምና ሰውነቱ መጥፎ ነገሮችን ከሰውነቱ እንዳስወገዱ መርዛማ ነገሮችን እንዳስወገዱ ይገልጻል። ሎሚ መድኃኒት ስለሆነ ለታመመ ሰው ሎሚን ማየት መፍትሄ ማግኘት ወይም መዳንን ነው የሚገልጸው ማለት ነው። እሺ ይሄ ወንድ ህልም አላሚ አረንጓዴ ሎሚ ሲበላ ማየትና በህልም የሚበላው ሎሚ ጎምዛዛ ከመሰለው ወይም ሲቀምሰው ከመረረው በህልሙ እንደዛ ካለመ ፍቺው ምንድነው? በችግሮች ውስጥ እንደሚያልፍ ሊያመላክት ይችላል። ግን ይህንን ወዲያውኑ ችግሮችን ወዲያው እንደሚያስወግድ ነው። ምክንያቱም የሚበላው ሎሚ ሲበላው ለጎምዛዛና መራራ ከነበረ ይሄ በችግር ውስጥ እንደሚያልፍ ያመላክታል። ያንን ችግር ደግሞ በቆራጥነት ችግሮችን ማስወገድ እንደሚችል ይገልጻል ፍቺው ማለት ነው። እሺ ይሄ ወንድ ህልም አላሚ አንድ የሚያውቀውን ሰው በህልሙ የበሰበሰ አረንጓዴ ሎሚ ሲበላ ካየ፣ እኔ ህልም አላሚ ነኝ፣ ሌላ ማቃት ሴት የበሰበሰ ሎሚ ስትበላ ካየሁ ማለት ነው። ልክ እንደዛ ይሄ ወንድ ህልም አላሚ በህልሙ ሌላ የሚያውቀው ወንድ ሰው በህልሙ የበሰበሰ ሎሚ ሲበላ ከተመለከተው ይሄ ለተወሰነ ጉዳይ ነቀፋና ምክር ይቀበላል ማለት ነው። እንግዲህ ይሄ ህልም አላሚ ከሰው ነቀፋ፣ ምክር ሰው ይሰድበዋል ወይም ደግሞ ሊታቸው ይችላል ህልም አላሚውን ማለት ነው። ሌላ ሰው የበሰበሰ ሎሚ ሲበላ የሚያውቀው ሰው ከተመለከተ ለህልም አላሚው ትችት፣ ወቀሳ ይቀርብበታል ማለት ነው። በምን ጉዳይ እንግዲህ አይታወቅም፣ ብቻ ትችት እንደሚያስተናግድ ነው። አንድ ወንድ በህልም ውስጥ አረንጓዴ ሎሚ ሲወስድ ከሰው ከተመለከተ ከሚያውቀው ሰው ሊሆን ይችላል፣ ሎሚ ሲቀበል ወይም ሲወስድ ከተመለከተ ይሄ ፍቺ ምንድነው? አዲስ የንግድ አጋርነትና የተሳካ ማህበራዊ ጓደኝነትን መመስረቱን ያመላክታል ማለት ነው። እንግዲህ ውድ ተመልካቾቼ አልፌው ነው እንዴ አረንጓዴ ሎሚ? እውነት አልፌያለሁ እንጂ ስለ ቢጫ ሎሚ አላወራውም መሰለኝ። ቆይ እስቲ ቢጫ ሎሚ ህመምን አስጠንቃቂ ምናምን ብዬ አልገለጽኩም? ያለፍኩት መስሎ ነበረ። ኦኬ
ኦኬ በቃ ስለ ቢጫ ሎሚዎችን ማለም ደግሞ ሌላ ቪዲዮ ሰራለሁ ማለት ነው። ዛሬ የተዘጋጀው አረንጓዴ ሎሚ ስለሆነ በአረንጓዴ ዙሪያ ብቻ ነው የሰራሁት። አረንጓዴ እነዚህ ትንንሽ በጣም ቅጠላቸው የበዛና የሚያማምሩ ሎሚዎችን ማለት ነው። ስለዚህ ቢጫ ሎሚ ደግሞ ምን ፍቺ እንደሚሰጥ በቀጣዩ እሰራላችኋለሁ። በተረፈ የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችን ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። አበረታቱኝ። ቻው